መጀመሪያ አስገራሚ ቪዲዮዎችን አይተን እንመለሳለን። ከዛ ያበበዱ ቪዲዮዎችን አይተን ዳይ It's the motherfucking day of the What's up? Oh, hi. Hello family members and welcome back to my channel. It's me Agukat once again. And first of all, don't forget to subscribe my channel. And like, comment, share, and please don't skip my video. Only watch till the end. So guys, first of all, wishing you a very happy Sunday. What's up my family? ዛሬ ባባቦዱ ቪዲዮ ተከስተናል። እናንተን ያዝናናሉ ብለን ያሰብናቸውን ነገሮች ይዘን መጥተናል። ለዚህ YouTube ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮውን እስከ መጨረሻው አብራችሁ ማየት እንዳይረሳ። እደግመዋለሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አበረታቱኝ፣ አብረን እንዝናና። ቁም ነገር አዝናኝ የሆኑ ቪዲዮዎችን ይዤ ቀርብ ያለው ቀጥታ እስቲ ወደ ቪዲዮ እንለፍ። ሄሎማ እሺ፣ አቤት ሊዛራት ምንም ኧረ እባክህ በይሳት ልመጣልህ ነው እንዴ? በጣም መሽቷል እኮ እና እዛው ልታድሪ። ኧረ እኔ እዚህ ነው ማድረግ በልበል። በቃ እኔው ራሴ ራቴን ሰርቼ እበላለሁ። ኧረ እባክህ ዘይቱን ልጨርሰው። ፋሚሊ ቋጣሪ ሚስት ስታገባ እንደዚህ ነው እንግዲህ። ዘይቱን ልጨርሰው ብላ ከች ነው የምትለው አንተ ለኩክ ልታረግ ስትል ማለት ነው። እስቲ ቀጣይ ቪዲዮ አይተን እንመለስ። ሸጋዴጅ ባሳቤ ቆየሁብህ። አልቆየሽም፣ እንኳን ተወለድሽልኝ የኔ ዓለም። አንቺ በህይወቴ ስለመጣሽ ዓለሜ ነው የበራው። ምን አንተ ደግሞ በልደቴ ቀን ርካሽ ስጦታ በመስጠት ዓለሜን አጥፍተኸዋል። እሺ እንዴ ፍቅር፣ ለምን እንዴት ያለሽ? እኔ እና አንቺ ያለን ፍቅር እንዲህ በሚጠቀለል ስጦታ ይገለጻል እንዴ? እሺ ሌላስ ምትለው የለህም? ቆይ የተሻለ ህይወት ማሰጠኝ ከሆነ ለምን አብረኸኝ ሆንክ? ካንተ ያጅል ኤክስ ይሻለኝ ነበር። እሺ አንተ ለኔ አትገባኝም። ማለት አልገባኝም። ፍቅር መስጠት ባይችል እንኳን አትሊስት ለልደቴ በጣም ውድ ስጦታዎችን መስጠት ይችል ነበር። እሱ ከዘረፈው ላይ ነው ሲሰጥሽ የነበረው። እኔ ደግሞ አንቺ እንድትሞይ ከጎደለኝ ላይ ነው ሲሰጥሽ የነበረው። ከጎደለው ላይ የሚሰጥ ደግሞ አፍቃሪ ልብ ነው። ልክ ነሽ፣ ለአንቺ አልገባም። ወይኔ 70 ፕሮ ማክስ እንዴ! ጭራሽ በፎቶ ያሰርተልኝ የኔ ፍቅር ለኔ ነው ነበረ፣ ግን ለአንቺ አይገባም እንዴ! ወይ በልደቴ ቀን ታይልቴር ነው ብታውቂ ቀድመሽ የተውሽኝ አንቺ ነሽ። እሺ ስልኩ ምን ልታረገው ነው? ቆይ ፎቶ ልትልጠው ነው? እሺ በቃ አትሊስት ፎቶዬን እንኳን ስጠኝ። ከኔ የምታገኙ ምንም ነገር የለም። በነገራችን ላይ ፎቶውን ብቻ አይደለም እኔንም ነው ያጣሽው። ቻባየሽ መተሽ ለአንድ ቀን ሴቶች ታገሱ፣ እስቲ ታገሱ። እቺን መታገስ አቅቷት አሁን እሷ አይፎን 17 አመለጣት። ያው ሴቶች ታጋሹኑ ነው የምላችሁ። እስቲ ቀጣይ ቪዲዮ አይተን እንመለስ። ኮመንት ላይ እየገባችሁ ማለት ነው ሞታ ነው አትበሉኝ ማለት ነው። የምሬን ነው አትበሉኝ። በሰው ቁስል ላይ እንጨት አትስደዱ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አድርሱለት ለአባቷ። ይኸውልህ የልጅቷ አባት መርጌታ ነው እና ልጅቷን የሳሎን ፎቶ ነው ያደረገብኝ። በቃ ተጋብተን የሳሎን ፎቶ ነው ያደረገብኝ። ምንም በቃ ቆላልፏታል። ሰው እንዴት ራቁቱን ሆኖ አያረግም? እና ልጅቷን ምንም ታብታም ማድረግ አልቻልኩም ማለት ነው። አሁን መልሻታለሁ፣ ልጅቷን መልሼለታለሁ። ግን ሽንቴን ከሸና አንድ ወር ሆኖኛል እና ኩላሊቴ ፌል ሊያደርግ ነው። አድርሱለት፣ ዘንልኝ በቃ። ፋሚሊ ልጁ ታብታብ ያርግ፣ ሽንቱን ይሽና፣ ለመርጌታ ንገሩለት እስቲ። ቀጣይ ቪዲዮ አይተን እንመለስ። ወንድሜ ዳነኝ እያልክ እየተጨነክ ነው? ዳነ በቃ አትጨነቅ። በርጤሚዮስ ስንፈተ ሞቲቬት ይላል። እንግዲህ ሰሞኑን በርጤሚዮስ የጀመረውን ትሬንድ አይታችሁታል። እስቲ ቀጣይ ቪዲዮ አይተን እንመለስ። It's the motherfucking day of the
አዛ ተመስራት ወጪም ነው ያላሳለው በአለገ ነውራም በአለገ አታ በአለገ ህዝቢ ነውራም ብላሽ ወገን ሃሎ ይህ ግለሰብ አንድም ቀን ስፖርት ሰርቶ አያውቅም። ይህ ፎቶ በ1946 ጃፓን ውስጥ የተነሳ ፎቶ ነው። ይህ ሰው ኬን ሺምዙ ይባላል። 35 ዓመቱ ነው። 2 ልጆችም አሉት። ሺምዙ ስፖርት ሰርቶ አያውቅም። ከእንቅልፉም በጠዋት አይነሳም። የሚመገበው ምግብ አይመርጥም። ያገኘውን ይበላል። ከውሃ ይልቅ ቢራ በጣም ይጠጣል። እንዲህ ከሆነ ደግሞ ይህን የመሰለ ሰውነት እንዴት ሊኖረው ቻለ ማለታቸው አይቀርም። ሚስጥሩ ምን መሰላችሁ? ሺምዙ ማለት በግራ በኩል ያለው ተቀምጦ ያለ ሰው ነው። እኛ ደግሞ የቱ ነው ብለን እንደዚህ አቋሙን አይተን ምናምን ነገር እሱ መስሎን የኋላው ሰው ነው አላለም። እንግዲህ ይመቸው። ለማንኛውም እስኪ ቀጣይ ቪዲዮ አይተን እንመለስ። አበሻ ሌላ ሌቭል ላይ ነው ያለው። ምነው በተቀመጠበት በቃ ላሽ አይደለም እንዴ? ጂም ለሚሰራው ጀለስ ሜሽን አድርጎ እስቲ ቀጣይ ቪዲዮ አይተን እንመለስ። ፋሚሊ ሙሽራው ቢቸግረው በቃ አላቸው። ኬኩን አንተ እየተቆረሱ ሲቀጣይ ቪዲዮ ተነመነች። መገልበጥ ለሚወደው ጀለስ ሜሽን አድርጉ እስቲ ይሄን ቪዲዮ ዝም ብሎ ግድግዳ ሰመርሰራለሁ ብሎ ባናቱ። እስቲ ቀጣይ ቪዲዮ እንመለስ። ወንድሜ ማደገመሰው በጣት ከእንቅልፍ ተነሳን ተመልሰተኛ ወንድሜ ማትገመት ሰውን የሰማነው ማትገመት ሰው ሁኑ ሰዎች ሁሉ። እስኪ ቀጣይ ቪዲዮ ተነመለ ጀሞ ማሽከረከር እንጮታለን። የደረሰበት ይቀጣል። ይመቸኛል። እናንተ ታፋፍራላችሁ። እምቢ ያለ 10 ቁጭ ብድግ 10 ምን አላት በመቶ? እሺ 500 በ500 እና በ500 ተስማምታል። yes ቅጣቱ ምን መሰለሽ? እሱን ትስሚያለሽ 457 ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ወይኔ ምን ነው ብስመው አንዴ ስማው ብትገላገል አይሻልም? 500 ቁጭ ብድግ ከምትሰራ። ሲቀጣይ ቪዲዮ አይተን እንመለስ። አሁን አሟሟት ነው ወይ ጉጭ ያረቱ ጋር ከዛታይ እሱ ጉጭ ያላጡት ታይቷል። እንግዲህ ሲቀጣይ ቪዲዮ አይተን እንመለስ። ሸሌ አይደለም የሸሌው ጓደኛ ነኝ። ኧረ እኔ ሸሌ አይደለም የሸሌው ጓደኛ ነኝ። ለዚህ ነው ጠራኝ። ይሄ ነው ቪዲዮ። ኧረ እኔ አውዲዮ ነው ቪዲዮ አይደለም። ኧረ እኔ አውዲዮ ነው ይላል ደግሞ ነውራም በአለጌ በአለጌ ህዝቢ ነውራም ብለን አልፈነዋል። እንግዲህ እኛ እዚህ ቀጣይ ቪዲዮ እናንተ የምትሉትን ኮሜንት ሴክሽን ላይ ሰብኩን። ቀጣይ ቪዲዮ እንመለስ። ጋሻሴ ጥርስ አጥንት ነው እንዴ? አይ ጉበት እውነቱን ነው፣ ጉበት ነው ጥርስ አይደል? ምን እንደሆነ እስኪ ኮሜንት ላይ ሰብኩን። እስኪ ቀጣይ ቪዲዮ እንመለስ። ቆሻሻ ሰው ነህ አንተ፣ ቅማላም ሰው ቆሻሻ። በአለጌ ነውራም በአለጌ አለጌ ብያለሁ። ቀጣይ ቪዲዮ እንመለስ። አንዱም ጴንጤ ራበኝ 200 ብር ስጠኝና ቁርስ ልበላበት እለዋለሁ። እኔ በኢየሱስ የሚሰጥ ብር የለኝም። እኔ የሚሰጥ ግን አንድ ነገር አለ፣ እሱም ኢየሱስን ነው የሚሰጥ። ተቀበለኝ ይላል። አልቀበለውም፣ ምክንያቱ ኃጢአተኛ ሊያደርገኝ ኢየሱስን ኪስ ውስጥ ይዤ ነው የሚዞር። እኔ አሁን ገና ጋድ ለይተህ ምታ
ፈጣሪን በኪሴ ጄብ ዙሩ እንደ ለይተህ መታ ብለናል። እንግዲህ ሲቀጣይ ቪዲዮ አይተን እንመለስ። የምንድን ነው የሰራው? ምን ልታረጋቸው ነው? የምንድን ነው የሰራው? እቶች ተስፋዬ ምን ፈልጋ ነው? የምንድን ነው የሰራው? የምንድን ነው የሰራው? ኦ ማይ ጋድ እኔ እኮ አልገባኝም ነበር። አገኘችው የእግር ሰራላት። በቃ ስትራፖ ይዞታል፣ መሮጥ አይችልም። ሰርኩን ተቀበላሽን። ሲቀጣይ ቪዲዮ እንመለስ። አታሳ ፋሚሊ ዙሪ ያለው ነገር ያየው ሰው ኮመንት ላይ ሼር አድርጉልኝ። እዚህ ቀጣይ ቪዲዮ እንመለስ። ዝላይ ይላል በየ እዚህ ቀጣይ ቪዲዮ እንመለስ። ዋው እየዘለላችሁ ኧረ ሰንበጠ እግዚአብሔር እዚህ ሰርከስ ለማይችለው ጀለስ ሜንሽን አድርገው እስኪ ቀጣይ ቪዲዮ እንመለስ። እህቴ ከጀርባሽ ቆሞ ያወሩብሻል። ፍሽባቸው አልፈሳችባቸውም። በርጠሚዎስ ግን ይመችው። እስኪ ቀጣይ ቪዲዮ እንመለስ። እንግዲህ ምን እንላለን? በርጠሚዎስ እንግዲህ የቦክስም ዳምፔልም አንድ ላይ የሰራ ነው። እንግዲህ ያወጣለት ብለን ሲቀጣይ እሺ ፋሚሊዎች፣ በቀጣይ ባባበዱ ቪዲዮዎች እንከሰታለን። እስከዛው ቁርጣችሁ መላክ ከፈለጋችሁ ቁርጣችሁ ላክላችሁ። ሐሳብ አስተያየታችሁን ኮመንት ሴክሽን ላይ አሳውቁን። ኢትዮጵያ ለዘላለም ትኑር ብለናል። ላት እባክሽ ደቂቃ ጨምሪልኝ በማርያም። እነዚህም በፉት ሜላት ክፉ ነሽ።